አስቸኳይ ዜና ከሐዋሳ 5 ኃላፊዎች ላይ እርምጃ ተወስዷል። በተፈጠረው ግጭት ላይ ሲካሄድ የነበረው ማጣራት ተጠናቋል። ግጭቱ የተነሳው በስራ ገበታ ላይ በተደጋጋሚ በሰዓቱ አልተገኘም በሚል በተነሳ አለመግባባት በአንድ የውጭ ዜግነት ባለው ሱፐርቫይዘርና አንድ ኢትዮጵያዊ ሰራተኛ መካከል የተፈጠረ አምባጓሮ ነው ተብሏል። አለመግባባቱን በህግና በኩባንያው ፖሊስ እንጂ ሰብአዊ መብትን በጣሰ መልኩ በጸብ መፈታት አልነበረበትም በሚል መግባባት ላይ ተደርሷል። በዚህም መሰረት ኩባንያው በአጠቃላይ 5 ኃላፊዎች ላይ እርምጃ ወስዷል። ከስራ የተሰናበቱ ሰራተኞችን በተመለከተ ድብደባውን የፈጸመው የውጭ ዜጋ ሰራተኛ የድርጅቱን ስነ ምግባርና መመሪያ ባለማክበር ምክንያት ወዲያውኑ ከስራ ተሰናብቷል። ጉዳዩ የሚመለከተው የኩባንያው የስራ ኃላፊ ደግሞ ድርጊቱ በተፈጸመበት ወቅት ተገቢውን አስተዳደራዊ ክትትልና እርምጃ ባለመውሰዱ ምክንያት ከስራ ተባሯል። ተጨማሪ 3 መካከለኛ ደረጃ ስራ አስኪያጆች ኃላፊነታቸውን በአግባቡ ባለመወጣታቸው ከባድ የጽሁፍ ማስጠንቀቂያ ተሰጥቷቸዋል። እንደዚህ አይነት ችግሮች እንዳይደገሙ ለመከላከል ለኩባንያው ሰራተኞችና አመራሮች ቀጣይነት ያለው ስልጠና የሚሰጥ ይሆናል ተብሏል።